أشي داري نايم تاكل. دار دراج. project polarization ምረቃ ከነስራት ነው። አሁን የምንገኝበት ቦታ በረሃና ቆላ ፀሐያማ ስለሆነ ፕሮግራማችን አጭር ነው የሚሆነው። የሪባን ቆረጣው ነው ሄደው ችግሮቹ ማለት ነው። እንደ ነዋሪ ምን ተሰማችሁ? ያው እንግዲህ እንደ ነዋሪ ይሄ ፕሮጀክት ትልቅ ፕሮጀክት ነው። ያው በከተማችን ከዚህ በፊት እንደሚታወቀው የውሃ መቆራረጥ ችግሮች በመብራት ኃይል የሚሰራ ስለነበረ ያው በመብራት ስለነበር የሚገፋው የውሃ መቆራረጥ ችግሮች ይገጥሙ ነበር። አሁን ግን በሲአርሲ የተሰራው ፕሮጀክት ለከተማችን ትልቅ አስተዋጽኦ ነው። ምክንያቱም እነዚህን ከዚህ በፊት የነበሩ ችግሮችን ይቀርፋል። ሁለተኛ ደግሞ ከዚህ በኋላ ያው በፀሐይ ኃይል የሚሰራም ስለሆነ እንደ ህዝብም እንደ ማህበረሰቡ የውሃ አቅርቦት የበለጠ ተደራሽ እንዲሆን መቆራረጥ አለ። ከነዚህ አንፃር ፋይዳው ምን ይመስላል? ፋይዳው ከዚህ በፊት ይደርስ የነበረው በፈረቃ ነበር። ውሃ ይደርስ የነበረው በፈረቃ ነበር። በፈረቃ ሆኖ በሳምንት የምታደርስበት ነበር። ያን የፈረቃ ጊዜ የቀነሰበት ነው፣ ቀንሶታል። አሁን በሁለት ቀን በአንድ ቀን ውሃ ታገኛለህ። ግን ከተማችን ውስጥ 24 ሰዓት ውሃ አይጠፋም። ስለዚህ ማህበረሰቡን ፋይዳ ትልቅ ድርሻ ነበረው። ፕሮጀክቱ መሰራቱ ደግሞ ጥሩ ነው። ለተለይ ፕሮጀክቱ ለሰሩት አካላቶች ምን መልእክት አለው? እንግዲህ ፕሮጀክቱ ለሰሩት አይሲሪስ እና የጀርመን ኤምባሲ ላቅ ያለ ምስጋና አለን። በቅዱስ ላሊበላ ከተማ your feeling about this project? Well, we are very happy. I'm very happy to be here for this inauguration. It's something we have been waiting to do for a very long time. This project hopefully will bring water, safe water to the whole town of Lalibela. And the fact that we have solar panels here will also mitigate the costs of the production of the water and the impact on the environment. Who funded this project? So the project is funded by the German embassy in Addis Ababa and the ICRC ourselves, and we also had support from the water authorities in Lalibela and the Amhara Regional Water Bureau. You are a woman and you are doing water. Water is basically related with women. So what's your feeling about this side? Ongoing, there is another big water project similar in urban area in Nekemt, but we also focus a lot on rural areas, on very basic water provision with hand pumps, because we have seen that many people in in rural areas also lack access to safe water. So specifically for this project, there is a continuation, a follow-up to make sure that everything works properly and that the project can continue working. So we will continue the support, but hopefully from now on it will be here and it will be the water authorities themselves who will be running the project, but still with a support from afar, as Zerihun can technically explain, monitoring that everything works fine. What's the overall cost of this project? It's a very big amount. The overall cost of this project is about 2 million euros, or over 2 million euros and about 2 million Swiss francs. Thank you for the interview. እንደሚታወቀው በዚህ ፕሮጀክት 3 የጥልቅ ውሃ ፓምፖችንና 3 ደግሞ የቡስተር ስቴሽን ወይም የማስፈንጠሪያ ጣቢያዎችን ሶላራይዝ አድርገናል፣ ወይም በፀሐይ ብርሃን ሙሉ ለሙሉ እንዲሰሩ ተደርጓል ማለት ነው። የፀሐይ ብርሃን ብቻ ሳይሆን ሲስተሙ በቀን የፀሐይ ብርሃን ይሰራል። በማታ ደግሞ በኤሌክትሪክ ፓወር እና በጄኔሬተር ኤሌክትሪክ ፓወር በሌለ ጊዜ ደግሞ በጄኔሬተር እንዲሰራ ተደርጓል ማለት ነው። እነዚህ 3 ጉድጓዶች በቀን እስከ 30 ሊትር ፐር ሰከንድ ውሃ ፓምፕ ማድረግ ይችላሉ። በቀን ውስጥ ኦቨርኦል ደግሞ
እስከ 1000 ሜትር ኪዩብ ውሃ ፓምፕ መደረግ ይችላል በቀን በሶላር ብቻ ሲሰራ ማለት ነው። የማታ ሲጨመር ደግሞ ደብል ይሆናል ማለት ነው። እንደሚታወቀው ይሄ አካባቢ በግጭት ምክንያት በጣም ብዙ የተጎዳ አካባቢ ነው። በዚህ በግጭት ምክንያት በተለይ ደግሞ የፕሮጀክት ስሜ በትግራይ የነበረው ኮንፍሊክት ከቆመ በኋላ ነው የጀመረው። አንድ ጉድጓድ ለኢመርጀንሲ ሶላራይዝ አድርገን ነበር የጀመረው። ከዛ በኋላ ደግሞ ፌዝ 2 ላይ ቀሪ 2 ጉድጓዶችንና 3 የማስፈንጠሪያ ጣቢያዎች ወይም ቡስተር ስቴሽኖችን ሶላራይዝ አድርገናል ማለት ነው። ስለዚህ ዘርፈ ብዙ የሆነ ጥቅም ይኖረዋል ለላሊበላ ህዝብ ማለት ነው። እንደሚታወቀው የኤሌክትሪክ ኃይል ኮንቲኒየስ አይደለም፣ የመቆራረጥ ነገር አለው የኤሌክትሪክ ኃይል እዚህ ማለት ነው። ስለዚህ ግሪዱን ተጠቅመን የኤሌክትሪክ ፓወሩን ተጠቅመን ሲስተሙን ኦፕሬት ለማድረግ እንቸገራለን ማለት ነው የተቆራረጠ ስለሆነ። ሶ ይሄ ሶላር ሲስተም ከፍተኛ የሆነ እገዛ ይኖረዋል ማለት ነው። ኮንቲኒየስ የሆነ የውሃ አቅርቦት እንዲኖር ለከተማው ህዝብ ከፍተኛ የሆነ አስተዋጽኦ ይኖረዋል ማለት ነው። ለነበረው ቆይታ እጅግ አድርጌ አመሰግናለሁ። ኦኬ፣ አመሰግናለሁ። እንግዲህ ያው ስራው የተሰራው በዓለም አቀፍ ቀይ መስቀል ማህበር ነው። ይህ ፕሮጀክት ከመሰራቱ በፊት የነበረው ችግር አንደኛ የነበሩት በየሳይቱ ወይም በየግፊት ጣቢያው የነበሩት ሰርፌስ ፓምፖች ከአገልግሎት ብዛት የተነሳ በጣም አርጅተው አገልግሎት መስጠት የማይችሉበት ደረጃ ደርሰው ነበር። እሱን ለመቀየር ከፍተኛ ወጪ ስለሚጠይቁ በጣም ስጋት ላይ ነው የነበርነው። በተለይ በእኛ ተቋም ፋይናንሻል አቅም ችግሩ የሚፈታ አልነበረም። ለክልሉ ውሃ ቢሮም ትልቅ የበጀት ምንጭ የሚጠይቅ ስለሆነ በጣም ችግር ነው የነበረው እና ፓምፖቹ ከማርጀታቸው የተነሳ ከፍተኛ የውሃ እጥረት ነው የነበረው። በከተማ ውስጥ 10 ቀን 15 ቀን ድረስ በሰፈር በሽፍት የምንሰጥበት አጋጣሚ ነው የነበረው። የዓለም ቀይ መስቀል ማህበር ይህን ችግር በመረዳት ሰፊ ጥናት አድርገው አንደኛ በሙሉ ጠላቂ ፓምፖቹ የሚሆኑ ሰርፌስ ፓምፖቹ ሙሉ በሙሉ መቀየር እንዳለባቸው እና አጠቃላይ ከዚሁ ጋር ተያያዥነት ያላቸው ሲስተሞች መሻሻል እንዳለባቸው አምነው ወደ ስራ ገብተዋል። እሱን አድርገውልናል። እሱ ከተደረገ በኋላ ምንድነው በሶስት አማራጭ ውሃ እንድንገፋ አድርገው ነው የሰሩት። አንደኛው የፀሐይ ብርሃን ሲኖር ያው በፀሐይ ብርሃን ነው ወይም በሶላር ብቻ እንድንሰራ አድርገው፣ የፀሐይ ብርሃን በማይኖርበት ወይም ማታ ደግሞ በመብራት አጋጣሚ መብራት ባይኖር ደግሞ መብራት ቢቆራረጥ በጀነሬተር እንድንገፋ አድርገው ነው ሲስተሙን እንግዲህ በአዲስ መልክ የሰሩልን። ይሄ በመሆኑ አሁን መብራት የሚቋረጥ በሶላር ስለምንገፋ መብራትም ካለ በመብራትም ስለምንገፋ በ10 እና በ15 ቀን ይሰጥ የነበረውን ሽፍት ወደ 2 ቀንና ወደ 3 ቀን እንዲመጣ የተደረገበት ሁኔታ ነው ያለው እና በጣም ትልቅ ስራ ነው የተሰራልን። ህዝቡም በጉጉት ሲጠብቀው የነበረ ፕሮጀክት ነው። እንግዲህ እግዚአብሔር ፈቅዶ በቃ ስራው ተጠናቆ ለመመረቅ በቅቷል። ምናልባት ከዚህ ቀደም ሲቀርብ የነበረው